ሰላም ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ይሄ የዩቲዩብ ቻናሌ ነው። የጤና መረጃዎችን የምንለዋወጥበት የተለያዩ ነገሮችን ዲስከስ የምናደርግበት የዩቲዩብ ቻናሌ ነው። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ይሄ ከሌሎች ቪዲዮዎች ደግሞ እንዲደርሷችሁ የደውል ምልክቷን ክሊክ በማድረግ የመጀመሪያ ሰው እንድትሆኑ ጋብዛችኋለሁ። ይሄን ቪዲዮ ከወደዳችሁት ላይክ አድርጉት። ለዘመድ ወዳጆች ደግሞ ይጠቅማል ብላችሁ ካሰባችሁ ሼር አድርጉልኝ። ዛሬ የምንነጋገረው ስለ ቫይታሚን ዲ ሁሉንም ያሉንን ህመሞች የቫይታሚን ዲ እጥረት መኖር የሁሉንም ያሉብን ህመሞች ኤክስፕሌን እንደማያደርግ አንለስ በፊዚሻን ወይም ደግሞ በሐኪም እስካልተነገረን ድረስ እንዳልሆነ ለመነጋገር ነው። ምክንያቱም የቫይታሚን ዲ እጥረት 84% ድረስ የሚሆን ኢትዮጵያ ውስጥ 84% ህዝብ ቫይታሚን ዲ ዴፊሽንት ነው ወይም ደግሞ የቫይታሚን ዲ እጥረት አለበት። ስለዚህ ማንኛውም እኔም ቫይታሚን ዲ እጥረት ሊኖርብኝ ይችላል። ስለዚህ ይሄ ማለት ነው ግን ያሉብን ህመሞች በቫይታሚን ዲ እጥረት ወይም ደግሞ የቫይታሚን ዲ ሌቭላችን ደማችን ውስጥ ያለው የቫይታሚን ዲ ዝቅ ማለት በሱ ጋር ላይገናኝ ይችላል። እሱ ብቻ ላይሆን ይችላል አንለስ በሐኪም ታይቶት ተመርምረን ቫይታሚን ዲ እጥረት ያለብህ ህመም በቫይታሚን ዲ እጥረት ምክንያት ነው ተብሎ እስካልተሰጠን ድረስ። ምክንያቱም ቫይታሚን ዲ እጥረትና እጥረት የሚያመጣቸው ምልክቶች እና ሌሎች ህመሞች የሚያመጧቸው ምልክቶች ተመሳሳይ ሊሆኑ ይችላሉ፣ ኦቨርላፕ ሊያደርጉ ይችላሉ። በብዛት የሚታወቀው የአጥንት ህመም ነው። ምክንያቱም ቫይታሚን ዲ ለካልሽየም ሜታቦሊዝም ወይም ደግሞ አጥንታችን አብዛኛው ፓርት የሚሰራበት የካልሽየም የሚባለው ንጥረ ነገር እሱ አንጀታችን ውስጥ አብዞርብ እንዲደረግ ደግሞ ከምግብ ወደ ሰውነት ወደ ደም እንዲሄድ ይረዳል ቫይታሚን ዲ እና ስለዚህ ቫይታሚን ዲ አለመኖር አጥንት ጋር ይገናኛል። በጣም ትክክል። ነገር ግን አጥንት ጋር የሚገናኙ ህመሞች ወይም ደግሞ የወገብ ህመም ወይም ደግሞ የጉልበት ህመም ወይም ደግሞ የተለያዩ የአጥንት ህመሞች ግን ከቫይታሚን ዲ ጋር ብቻ የሚገናኙ ናቸው ማለት እሱ ትንሽ ትክክል አይደለም። ምክንያቱም ብዙ የአጥንት ህመሞች አሉ፣ ከአጥንት ጋር የሚገናኙ ህመሞች አሉ እና ቫይታሚን አንድ ነገር ሲያመን አጥንታችንን ሲያመን ቫይታሚን ዲ ሌቭል ብቻ አሰርተውን ቫይታሚን ዲ ሌቭሉ ዝቅ ስላለ እሱን ስላገኘን ሚድን ላይሆን ይችላል አንለስ በፊዚሻን ወይ በሐኪም በባለሙያ እስካልተነገረን እና እንዲታከም መድኃኒት እስካልተሰጠን ድረስ። ምንድነው ያምን ያደርገዋል? አንደርላይን ችግሩን ትክክለኛ እነዛ ምልክቶች ያመጡት ችግሮች እንዳይገኙ ማስክ ያደርግብናል ማለት ነው። ይሄ ማለቴ ግን ቫይታሚን ዲ አጥንት ህመም አያመጣም ማለት አይደለም፣ ኦር ደግሞ ሌሎች ህመሞችን አያመጣም ማለት አይደለም። ነገር ግን እነዚህ የአጥንት ህመም፣ ድካም ማለት እንደዚህ አይነት ህመሞች ግን ሁሉ የቫይታሚን ዲ እጥረት ህመሞች አለመሆናቸውን እንድታውቁልኝ እፈልጋለሁ። ምክንያቱም በጣም በዘወትር እየታየ ያለ ዘወትር በህክምና በምናከምበት ጊዜ ከታካሚዎች የምናየው እንትን ነው ሚስኮንሰፕሽን ነው እና ይሄንን አድሬስ ለማድረግ ስለፈለኩኝ ነው። ስለዚህ የአጥንት ህመም ቢሰማን ምን ቢሰማ ህመም የተለየ ነገር በሚሰማም ጊዜ ሐኪም ጋር ሄዶ በመወያየት ትክክለኛውን ህክምናና ምርመራ ማግኘት ይሻላል እንጂ ኦሬዲ አንድ ሰው ቫይታሚን ዲ ዴፊሽንት ነው ወይም ደግሞ ቫይታሚን ዲ የለውም በማለት ብቻ ግን ቫይታሚን ዲ ሌቭሉ ሎ በመሆኑ ብቻ ያለውን ህመሞች ወይ ደግሞ ሌሎች ህመሞች በሚያመጡት ምልክቶች ጋር እሱን አገናኝተን ቫይታሚን ዲ ብቻ ነው ብለን ማለት ጤናችን አደጋ ላይ መጣል ይሆንብናል ማለት ነው። እስቲ እናንተም ሌላ አመለካከት ቪው ደግሞ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ እንወያያለን። ምክንያቱም አፍተር ኦል የሰውን ጤና ማሻሻል እስከሆነ ድረስ አላማችን ይሄን ነገር ዲስከሽኑን መቀጠል እንችላለን። አመሰግናለሁ።